ዛሬ በጣም ደስ የሚል አዲስ ስራ ይዤላችሁ መጥቻለሁኝ። ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እናንተ ባለቤቴ ላደርጋችሁ ነበረ ያው ከጠፋው ቆይቻለሁ ብዬ አነጋገሩም ጠፋብኝ። እንዴት ናችሁ? ደህና ናችሁ? እዛ ጋር ያለሽ ወቴ እዚህ ጋር ከሁሉም ቦታ የት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አስቀምጡልኝ ማለት ነው። ዛሬ በአዲስ ስራ መጥቻለሁኝ። እሱ ምንድነው ምርጥ የሆነ አበባ አጠቃለል ነው ይዤላችሁ የመጣሁትኝ። እንደምትወዱት ተስፋ አለኝ። መጀመሪያ የሚያስፈልገን በሜትር የተለኩ ወረቀቶች እና ስታይል የምናወጣበትን የተዘጋጀ ማስመሪያም ሊሆን ይችላል፣ መቀስም እሱ ሊኖረን ግድ ይላል። ከዛ በኋላ ደግሞ የፕላስቲክ ለዝጋዎች እንዲኖሩን እንደገና ደግሞ የሚያስፈልጉትን ነገሮች ነው። ያው ማጣበቂያ ግድ ነው ማለት ነው። አልኮን ሊሆን ይችላልኝ። እኔ ግን እዚጋ በምሰራው ስፍራ በምንሰራበትኝ ነው፣ በሽሙዓ ነገር ነው። ከዛ በኋላ እንደዚህ መጀመሪያ ላይ ሁላችሁንም በደንብ አድርጌ እንደዚህ ካስተካከልኳቸውኝ በኋላ እንደምታዩትኝ ከዛ ቀጣዩ ስራ የሚሆነው እናንተ የምትወዱትንና የምትፈልጉትን ዲዛይን መርጣችሁ በፈለጋችሁት ማስቀመጥ ነው። አሁን በደንብ እንድትያችሁ እንደ አዲስ ልጀምርና ላሳያችሁ ለእናንተ ማለት ነው። አጀማመዱ ላይ አንዳንድ ሜትር ወረቀቶችን እንደዚህ ኪስ እያስገባው በመሀል በለዝጋ እያያዝኩኝ እንደዛ አድርጌ ሁሉንም በደንብ አድርጌ አስተካክላችኋለሁ። ዲዛይናቸው በጣም እንዳምር እንዲሆን በትክክል መጠቅለል አለብን። ምክንያቱም እዛው ስር ነው ፓርት ላይ ስናስቀምጠው የፈለግነውን ዲዛይን ይዞልን ይመጣል። አንደኛ ነገር በጣም ቀላል ነው። ለቤታችሁ ዱኬር ከፈለጋችሁ ለሰርግ፣ ለጓደኛ፣ ለተለያየ ነገር ይዛችሁ መሄድ ትችላላችሁ። በዛ ላይ አበባውን ይዛችሁ ሄዳችሁ የሚጣል አይነት አበባ አይደለም፣ እድሜ ልክ የሚቀመጥ ማለቴ በቃ ፋሽን ነው። አጥባችሁ መመለስ ትችላላችሁ።